አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ሰላማችሁ ብዙ ዝትረፍረፍ ይበልልኝ፣ ባላችሁበት ቦታ ሰላም ያደርግልኝ። እንግዲህ በቀደም ፓስፖርት ብዬ በሰራሁት ቪዲዮ እንግዲህ አስተያየት ተሰጥቶኛል። ያው ማለትም አትጥፊ የሚል መልዕክት ተቀምጦልኛል። በሱ አያይዤ እንግዲህ አንዳንድ ነገር አንስቼ እነግራችኋለሁ ማለት ነው። ዛሬ የመጨረሻ ቪዲዮ ነው ኢንሻአላህ። ማለትም ካሁን በኋላ ምሰራ አይመስለኝም። ሸበካም ያወጥቼ ሊኖረኝ ነው ወይ ላይኖረኝ ነው እና ለዛ ነው ብዬ ነው ልስራላችሁ ብዬ ነው ሳልወጣ ሰው ማነጋገር ያለው። እንግዲህ ልብ እየደነገጠ ነው። በነገራችን ላይ ለምን ዩቲዩብን የምትከታተል ከሆነ ሴትያዬ ሰውየውን ቢሆን መያዝ ይችላሉ ማለት ነው። ዩቲዩብን እና ቲክቶክ እንደዚህ ይጠቀማለሁ። ያው ሳልወጣ ካገኙት በነገራችን ላይ ቪዲዮ ሰራሁበት ማለት ነው። ቢያዩት አሁን ደስ አይላቸውም። ማለትም አግኝታው ነው ብለው ነው የሚይዙኝ። እርግጠኛ ነኝ ቶሎ ብለው ነው እስር ቤት የሚያስገቡኝ ያሉት እና በጣም ልቤ እየደነገጠ ነው። በጣም እያሰብኩ ነበር እና እንቅልፍ ራሱ የለኝም። ከመችመች እንትናሉኝ ብዬ ያዙኝ ብዬ እና እኔም ደግሞ ለማመቻቸት ትንሽ የብር እጥረት አለብኝ። ያው እኛ ሀገር እዚያ ሀገር ብር አናስቀምጥም፣ በእነሱም ወደ ሀገር ነው የምንልከው እና የሚያስወጣኝ ሰውዬው በጣም ብዙ ብር ነው የጠየቀኝ። የሳውዲ 3000 ብር አምጪና አስወጣሻለሁ ብሎኛል ማለት ነው። ከኮንትራት ስናስጠፋ 3000 እና 4000 ነው የምንከፍለው ብሎኛል ማለት ነው። ግን እናንተ ግን ኢንሻአላህ እስከምወጣ ግን ሴትያ እንዳታይበት ዱአ አድርጉልኝ። በቀደም በእንትኑ ያው ይዤው አይደል የሰራሁበት ስላገኘሁት የደስታዬን ብዛት ይዤው ስላገኘሁት ፓስፖርቱ እና ይቃማው ያው በእጄ ሰተውኛ ያቁም ይቃማውን ማለት ነው። እና አግኝታው ነው መቼም ቪዲዮ የሰራችበት ብላ እንዳትለይ ማለት ነው። በነገራችን ላይ ያው ከአንዳንድ ያገኙታል የሚከታተሉ ከሆነ ቤታችን ያው ካሜራ አለ መኖሩ፣ ግን ክፍሌ ውስጥ ምናምን ነገር ስለሌለ ነው ሳመጣ ምናምን ነገር አንተን ብዬ አይደለም ደብቄ ነው ያመጣሁት የነበረው የዛን ቀን እና በጣም እንቅልፍ አጣሁኝ። እኔ ራሱ ከመችመች በቃ ቪዲዮን አየችው ከመችመች ደግሞ እንትን አለችኝ እያልኩኝ በጣም እንቅልፍ አጣሁኝ ማለት ነው። እህቴም እንግዲህ መልዕክት አስቀምጠሽልኝ ነበር፣ ለአንቺም ጭምር ነው ይሄ ቪዲዮ የሰራሁት። እንግዲህ እኔ ልውጣና የኮንትራቱን እንግዲህ አይታችሁታል እንደሆነ እኔ ልውጣና በደንብ አድርጌ ቪዲዮ ሰራላችኋለሁ። መውጣት የምትፈልጉ እህቶቼ ማለት ነው። እስቲ ውጭ ያለው ነገር እንዴት እንደሆነ እንሞክረው። ያው ኮንትራት መስራታችን ካልቀረ እኔ አሁን መስራቴ ካልቀረ ኮንትራት መቀመጤ ካልቀረ አንድ ህይወት የሚቀይር ነገር መሆን አለበት። የወጪው እንደምታዩ ነው። ለቤተሰብ ተረዳላችሁ የሆነ ነገር በቃ ወላሂ ደሞዛችን ስንቀበል በየወሩ ምን እንደሚከተለን አናውቅም። ያው ከኔም ጭምር እናንተም አለባችሁ ይሆናል። ወር ደግሞ ሲመጣ የሆነ ነገር ይከሰታል፣ የሆነ ነገር ይባላል፣ የቤተሰብ ይወሰድበታል እና ብሩ የት እንደሚሄድ አይታወቅም። የኮንትራት ብርና እስቲ ወጥቼ ልስራ ያው ካላጠፋችሁ ትለወጣላችሁ። ራሳችን ነው ማንኛውም ነገር ራሳችን ነው የሚመስለው ማለት ነው። ኢንሻአላህ እኔ ስወጣ በደንብ አድርጌ ቪዲዮ እሰራላችኋለሁ። ሰብስክራይብ አድርጉኝ፣ እኔን አበረታቱኝ። ኢንሻአላህ ያለው ነገር አሳውቃችኋለሁ። መውጣት የምትፈልጉ ልጆች ካላችሁ በደንብ አድርጌ ቪዲዮ እሰራላችኋለሁ። እና ምን ለማለት ፈልጌ ነው፣ እሷም እንዳታገኘው ዱአ አድርጉልኝ። ማለትም እኔ መስራት አልነበረብኝም። ማለትም እንዴት በቃ እንደመጣልኝ አላውቅም። እኔማ የደስታዬ ብዛት ነው በእንትኑ የሰራሁበት ማለት ነው። ኢንሻአላህ እና እላችኋለሁ። አሁን ካየችው በጣም እኔ በጣም ነው የተጨነቅኩት። ሄጄ ቦታው ላይ አስቀምጫለሁ እና ትንሽ ጊዜ መስራት አለብኝ ግዴታ። እጄ ላይ አሁን ያለኝ 2000 ብር ነው እና 1000 ብር ግዴታ አንድ ወር መስራት አለብኝ ማለት ነው። ሰዋቁ ያው መኪናው ሊወስደኝ መጥቶ ነው የሚያነሳኝ ማለት ነው። ስለዚህ ከኮንትራት ስናስጠፋ 3000 ብር ብለውኛል ማለት ነው። በቤተሰብ ነው ያው ልጁን የምወጣባቸው ልጆች አውቃቸዋለሁ። ስለዚህ ምንም ችግር ምንም የሚፈጠር ነገር የለም። አጣርተን ስትወጡ ደግሞ አጣርታችሁ ሁሉም ነገር እንትን ብላችሁ ጃይዙ ሆናችሁ ወረቀታችሁ ይዛችሁ ቁጥራችሁን ብላለች። አዎ ቁጥራችሁን ቢኖራችሁ አሪፍ ነው። ቁጥሩን ቢኖራችሁ የበለጠ ደግሞ ፓስፖርቱን ላይ ቃማችሁ ፈልጋችሁ ይዛችሁ ብትወጡ አሪፍ ነው። ዝም ብላችሁ ተነስታችሁ አትወጡ። ሰው ማመቻችሁ እላችኋለሁ። እኔ ያለው ነገር ደግሞ እኔ ስወጣ በደንብ አድርጌ ቪዲዮ በደንብ አድርጌ እሰራላችኋለሁ።
ላይክ ሼር አድርጋችሁ አበረታቱን። የኮንትራትም ያለው ነገር እነግራችኋለሁ፣ ውጭ ላይ የሚሰራው እነግራችኋለሁ፣ ከሀገር የምትመጡ እህቶቼ እና እኔ ብቻ ሰብስክራይብ አድርጉኝ፣ አበረታቱኝ። ኢንሻአላህ አብረን የምንጓዝ ይሆናል፣ አብረን ደግሞ የምንሰራ ይሆናል፣ የምንጠናከር ይሆናል። አይዟችሁ፣ አላህ ያግዛችሁ፣ አላህ ያግዘኝ። በጣም ከባድ ነው ስደት፣ ብዙ ነገር ያስተምራችኋል፣ ብዙ ነገር ትማሩበታላችሁ። ብዙ ነገር ነው የምንማርበት፣ የሚጠቀምበትም አለ የማይጠቀምበትም አለ ማለት ነው። ስደት ማለት ለእኛ በጣም ብዙ ነገር ነው የሚያስተምረን ማለት ነው። ጠንክሩ፣ በርቱ፣ አላህ ያበርታችሁ፣ አላህ ያበርታን እላችኋለሁ እህቶቼ። አንድ የወጣንበት ዓላማ ግብ ማድረስ አለብን፣ መግፋት አለብን፣ መጠንከር አለብን። ቤተሰብ በእርዳት ባለብን ነገር ሊሆን ይችላል፣ በብር በመስጠት ሰው በማመን ሊሆን ይችላል። ሰው አትመኑ፣ ሰው ወላሂ ማመን ጥሩ አይደለም እና ኢንሻአላህ እያንዳንዱ ቪዲዮ እኔ ልቅም አድርጌ ቪዲዮ ሰራላችኋለሁ። እኔም ዱዓ አድርጉልኝ ሴትዮዬን እንዳታገኘው። ቪዲዮዬን ካገኘችው ማለት አለቀልኝ እና እኔም ተዳፈርኩኝ አግኝቼዋለሁ ብዬ በጣም ነው የተዳፈርኩት። እናንተ በቃ የሆነ ዝም ብዬ ነው ቪዲዮ ልስራበት ብዬ ፓስፖርት ይዤ እንደውም ጓደኞቼ ናቸው በውስጥ ምን ሆነሽ ነው ፓስፖርትሽ ላይ እና ኢቃማሽ ላይ ለምን ሰራሽበት ቪዲዮ ብለው ሲሉኝ በጣም ደነገጥኩኝ ማለት ነው። ማለትም ለምንድን ነው በቃ ኢቃማሽና እንትንሽ ላይ ለምን ሰራሽበት ሲሉኝ እኔ አልመሰለኝም፣ እንደዚህ የምታየው ምናምን ነገር አልመሰለኝም። ግን እነሱ ይከታተላሉ እኮ አሁን ኬት አንጥተሽ ነው ብትልሽ ምን ልታያት ነው ደግሞ ልታነሳው ትችላለች፣ ካየችው ላትነግርሽ ትችላለች፣ ልደብቅብሽ መልሳ ልደብቅብሽ ትችላለች ብለው ተናግረውኛል እላችኋለሁ። እና ዱዓ አድርጉልኝ። ኢንሻአላህ እንገናኛለን። በሌላ ቪዲዮ እመጣለሁ። ሰብስክራይብ አድርጉኝ ማለት ነው። ሰላም አለይኩም።